አምጡልን። በማታው መርሃ ግብር እንዲሁ መምህራን አሉ፣ ዘማሪያን አሉ፣ ይቀጥላል። መልእክቶች ይኖራሉ። የገዳማችን ስብከተ ወንጌል ክፍል መምህር ፍስሐ ይቀጥላሉ። እሳቸውም እንዲሁ ምስክርነትና መልእክቱ። ሰላም እግዚአብሔር ከሁላችን ጋር ይሁን። ለልጄ ልጅ እንዲሰጥልኝ ቅዱስ ገብርኤልን ጠይቄው ነበር። ቅዱስ ገብርኤል አማልዶ ለልጄ ልጅ ሰጥቶልኛል። እልል ብላችሁ እግዚአብሔርን አመስግኑ ይባላል። እናመስግናለን። ልጄ የ5ኛ ዓመት የዩኒቨርሲቲ ተማሪ ነበረች። ከባድ ለሕይወቷ የሚያስቸግር ነገር ገጥሟት መጥቼ ለቅዱስ ገብርኤል ነገርኩት። እሱ ከሚነደው ሰዓት ስለሱ ነቅቄ ቅዱስ ቂርቆስን ከእናቱ ከቅዱስ ዮጣ ጋር እንዳወጣ ልጄንም ታደግልኝ ብዬ ነገርኩት። ልጄ በሰላም ተምራ ተመርቃልኛለች። እግዚአብሔርን አመስግኑልኝ። ገብረ ሥላሴ በስደት ላይ ነው ያለው። ቅዱስ ገብርኤል ባለሁበት ስለረዳኝ 5000 ብር እንዲሁም ጥላ ደግሞ ስዕልም ጨምረው አስገብተዋል። እግዚአብሔርን አመስግንላቸው። ጥላ የምታዞሩ ሰዎች ይበቃል። ወደዚህ ወደ አውደ ምሕረቱ ጥላዎች ይመለሱ። ጥላ በማዞር የበረከት ስራ የሰራችሁ የምትሰሩ አሁን ወደዚህ ወደ አውደ ምሕረቱ ጥላዎቹን ሰብሰብ አድርጋችሁ አምጡልን። እንዲሁም ቅድም መምህራችን ሲገልጽ የነበረውን ውበታችን ድምቀታችን የሆነውን የቅዱስ ገብርኤልን ስዕል የሰንበት ትምህርት ቤት ወጣቶቻችን በመካከል እያዞሩ ነው። ለአንድ ዓላማ ነው የሚውለው ጸበል ቤቱ እንዲሁም የትምህርትና